ሰላም ሰላም ወደ ቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ የፋሲካ በዓል። እንግዲህ የፋሲካ በዓል ዶሮ በመስራት በእንደዚህ አይነት ሁኔታ ነው ማለት ነው የምናከብረው። ክርስቲያን እምነት ተከታዮች፣ ተዋህዶ እምነት ተከታዮች በሙሉ እንኳን አደረሳችሁ ብያችኋለሁ። በዓሉ ለሰላም፣ ለፍቅር፣ ለጤና፣ ለአንድነት፣ ለመተሳሰብን ያድርግልን። መልካም አመት በዓል ብያችኋለሁ ውድ ቤተሰቦቼ። እንግዲህ ዶሮን ደግሞ በዚህ ሁኔታ እየተሰራ ይገኛል ማለት ነው። እንግዲህ በስደት ሆነንም ቢሆን ያው እንደ አቅማችን ማክበር እንችላለን። እንግዲህ ዛሬ ደግሞ ለእኔና ለጓደኞቼ በዓሉ ቤታችን ውስጥ አለን እናከብራለን በማለት ዶሮውን እየሰራሁ ይገኛለን ማለት ነው። ጫው ነው አልጫዎች በኋላ ድምጽ ስለማጠፋ ከዛ ራሴ እያወራ ቪዲዮ አሁን እኔ መጥበሻው ድስጡ ስከፍተው ቅመም ሲጨምሮ እያየሁ አይደል? ይሄ እየጨመርኩ ነው። ራሴ ስለጨመርኩ ታውቀዋለህ ምን እንደጨመርኩ። ይሄ ቪዲዮ እያረግሽ ታወሪያለሽ። ሁለተኛ ስራ ላ ያኔ በጥራት ነው የምታወራው። አይገባብሽም ምን አይገባብሽም። ጫጫታ የለም። በኋላ ኤዲት ላረግ ድምፅ አጠፋው። እኔ ነው መሸሽ ነይ ይሄንን ቅመሹ። ይሄ ልገለብጠው ነው። ይሄው እንትን ያለው አይ ያቀጥረኝ እኮ ነው የተፈነጣጠረ። ጨው እንዳለው አልበሰለም ስጋው በቅቶታል።
ክዳኑሳ ለካ በኋላ በቃ ክዳኑ። ይሄ ደግሞ አይቡ ነው። አይቡስ እስኪ ቅመሱ ኩብሬ ምን አንዳል ኩብሬ ሳታዩ እንዳትጂ እንጀራ በእንጀራ በላለሁ አላሽ በዛውም ትክክለኛ ጣዕሙን ታውቂዋለሽ። እንግዲህ ወጥሻ እቺ መሰለች አናምሺ የቀይ ወጡ ጨው ነው ለያዘ ትልቁ ዳቦ ሊጥ ሆነ እንዳይሆን በትመና እንዳይበዛም እንዳያንስ በትመና ቅጥነቱም ውፍረቱም ይበቃዋል። ካላስ ነው ባይ ባይ ማሰላም። ሌላ ምን ጎደለኝ? ነይማ ውቢቱ ነይማ ውቢቱ ነይማ